እንደገባችሁ ሰፋ ያለ ኮሪደር ታገኛላችሁ። ለአበባ ማስቀመጫ እጅግ ምቹ ናቸው። የተንጣለለው ሳሎን ይሄን ይመስላል። በሁለተኛው በር ስንወጣ ደግሞ ይሄን ሰፊ ኪችን እናገኛለን ማለት ነው። ወይንም ደግሞ ይሄንን አፈርሰን ኦፕን ማድረግ እንችላለን ከሳሎኑ ጋር። ይሄ መኝታ ቤታችን፣ አንደኛው መኝታ ቤታችን። ይሄ ኮመን ባዝሩማችን። ይሄንን ክፍል ደግሞ ለኦፊስ መጠቀም እንችላለን። አያችሁ ላይት በደንብ ይገባበታል። ከላይ ደግሞ የሚገራርሙ ቤድሩሞች ያሳያችኋለሁ። ኮሪደሩ ላይ ላይት በደንብ ይገባል። እዚህ ጋር ደግሞ ረጅም ላይት ብንገጥምበት እንዴት እንደሚያምር። ይሄ ሙሉውን ኮሪደር ግሪን ማስቀመጥ እንችላለን። ይሄ ክፍል ደግሞ ፋሚሊ ሩም በጣም ነው የሚያምረው። በዚህ በኩል ኮሪደር ላይ ቆመን ውጭውን ማየት እንችላለን። ቆንጆ ቪው ነው ያለው። ይሄኛው ክፍል ዋናው ማስተር ቤድሩማችን ነው። እዚህ ጋር ድሬሲንግ ሩም አለን፣ ሰፋ ያለ ነው። እዚህ ጋር ደግሞ ባዝሩም አለን፣ ሰፋ ያለ ባዝሩም ነው። ጃኩዚ መቅጠም እንችላለን። ወጣ ብለን ደግሞ እዚህ ጋር ማታ ላይ እንደዚህ ቆንጆ ቪው እንመለከታለን ማለት ነው። አረፍ ብለን መጽሐፍ ለማንበብም የሚሆን ቦታ ነው። ሰፋ ያለ ቦታ ነው። ሌላኛው ደግሞ ይሄኛው ቤድሩም ነው። ይሄኛው ለሴቷ ልጃችን የሚሆነው ቤድሩም ማለት ነው። ለብቻው ባዝሩም ይኖራታል። ኑ ላሳያችሁ። በደንብ ላይት ይገባል። ይሄኛው ቀጣይ ቤድሩም ደግሞ ለወንድ ልጅ የሚሆን ቤድሩም ነው ለብቻው። እዚህኛው ክፍል ላይ ደግሞ ድሬሲንግ ሩም ይኖረዋል፣ ወይም እንደ ማንበቢያ ክፍል መጠቀም ይቻላል። ይሄኛው ደግሞ ኮመን ባዝሩም ማለት ነው። ከታች ያለውን ግሪን ኤሪያ የሚሆነውን ቦታችንን ደግሞ ላሳያችሁ። እዚህ ጋር ደግሞ 100 ካሬ የሚሆን ኤሪያ አለ። ሰርቪስ መስራት ወይንም ደግሞ ለልጆቻችን መጫወቻ ማድረግ እንችላለን። ሁሉን ሰርቪስ መስራት አይጠበቅብን። የተወሰነ ቦታ ሰርቪስ ብንሰራበት ሰፋ ያለ ቦታ ነው ማለት ነው። 100 ካሬ ይሆናል። ከጀርባው ብቻ ያለው ኤሪያ፣ ከፊት እንዳያችሁ ብዙ መኪና የሚያቆም ቦታ ነው ያለን። ይሄን የመሰለ የተንጣለለ ግቢ ያለው ባለ 6 ቤድሩም G+1 እንዳያመልጣችሁ። ሙሉ ክፍያ እኮ 16 ሚሊዮን 300 ሺህ ብር ብቻ ነው። ስለዚህ ደንበኞቼ ደውሉልኝ።